እርግዝና እየሞከራችሁ አልሳካ ብሏችኋል? ጤና ይስጥልኝ። ዶክተር ኢሳያስ ላቀው ነኝ የማህፀንና ጽንስ ስፔሻሊስት። በዛሬው ቪዲዮአችን ህክምናውን እንመለከታለን። ይህ ቻናላችን የተለያዩ የማህፀንና ጽንስ ርዕሰ ጉዳዮችን እያነሳን የምንነጋገርበት ነው። እናንተም ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት ጋብዛለሁ። አብራችሁን ቆዩ። ወደ ህክምና አማራጩ ስንሄድ የተለያዩ የህክምና አማራጮች አሉ። የህክምና አማራጩን የምንጠቀመው በምርመራው በተገኘው ምክንያት ላይ ተመርኩዘን ነው። እንደ አጠቃላይ ያሉ የህክምና አማራጮችን ስንመለከት አንደኛው እንቁላል አድጎ እንዲለቀቅ የማድረግ ህክምና ብቻ አለ፣ ወይም ኦቭዩሌሽን ኢንዳክሽን የምንለው ማለት ነው። እሱ በሚዋጥ መድኃኒት መልክም ሊሰጥ ይችላል፣ በሚወጉ መድኃኒቶችም ሊሆን ይችላል። ሌላኛው ደግሞ የወንድን የዘር ፍሬ ወስዶ ማህፀን ውስጥ ማስገባት ወይም IUI ወይም ኢንትራዩትራይን ኢንሰሚኔሽን የምንለው አማራጭ አለ። ሶስተኛው ደግሞ እነዚህን ሁለቱን አማራጮች አቀናጅቶ መስጠት አለ፣ ኦቭዩሌሽን ኢንዳክሽን እና IUI አንድ ላይ። ሌላኛው ደግሞ IVF ወይም ኢንቪትሮ ፈርቲላይዜሽን የሚባል አማራጭ አለ። ይሄኛው ደግሞ የሴቷ እንቁላል በተለያዩ መድኃኒቶች እንዲያድግ ከተደረገ በኋላ ያደገውን እንቁላል ተወስዶ የወንድ የዘር ፍሬ የሚወሰድና ፕሮሰስ ከተደረገ በኋላ ሁለቱ ላብራቶሪ ውስጥ እንዲገናኙ ተደርጎ ጽንስ ይፈጠራል። የተፈጠረውን ጽንስ መልሶ ወደ ማህፀን እንዲገባ ማድረግ ነው። መጀመሪያ ማህፀን ለእርግዝና ለመሸከም እንዲችል የሚያደርጉ የተለያዩ ዝግጅቶች እንዲያደርግ መድኃኒቶች ከተሰጡ በኋላ የተፈጠረውን ጽንስ ወደ ማህፀን የመመለስ ሂደት ነው። ይሄ IVF ይባላል። ሌላኛው የወንድ የዘር ፍሬ ምርመራ ላይ የተለያዩ ችግሮች ሲከሰቱ ደግሞ የሚሰጥ ICSI ወይም ICSI ወይም ኢንትራሳይቶፕላዝሚክ ስፐርም ኢንጀክሽን የሚባልም አለ። ይሄ የወንድ ችግር ሲኖር የሚሰጥ የህክምና አይነት ነው። ስለዚህ የተለያዩ የህክምና አማራጮች አሉ። ከነዚህ የህክምና አማራጮች ጋር አንድ ላይ የሚደረገው ደግሞ የላይፍ ስታይል ቼንጅ ነው። ለምሳሌ ሴቷ የማጨስ ልማድ ካላት፣ በጣም አልኮል የምትጠቀም ከሆነ፣ ሰውነቷ ከፍ ያለ ኪሎ ካላት ኦቤሲቲ የምንለው ካለ፣ ወይም ደግሞ በጣም የሰውነት መቀነስ ወይም አንደር ዌይት ካለ፣ የመጨናነቅ የጭንቀት ሁኔታዎች ካሉ እነዚህ ቀድመው እንዲስተካከሉ ይደረጋል። ስለዚህ አንድ ላይ እነዚህንም በማድረግ የተለያዩ የህክምና አማራጮችን ተጠቅመው እርግዝና እንዲከሰት የማድረግ ጥረት ይደረጋል። ስለዚህ የሚመረጡት ከዘረዘርኳቸው የህክምና አማራጮች የሚመረጡት በተገኘው የምርመራ ውጤት ላይ ተመስርቶ ነው። ለምሳሌ ምንም አይነት ችግር ያልተገኘባት ሁሉም ነገር ወንዱም ሴቷም ላይ ሁሉም ምርመራ ጤናማ ከሆነ አንኤክስፕሌይንድ ኢንፈርቲሊቲ ያልኳችሁ ካለ ልንጠቀም የምንችለው የህክምና አማራጭ ከቀላሉ መጀመር ይቻላል። ኦቭዩሌሽን ኢንዳክሽን የምንለውን የህክምና አማራጭ መጠቀም ይቻላል። እንቁላል አድጎ በሚለቀቅበት ሰሞን ላይ ግንኙነት እንዲያደርጉ መምከር ማለት ነው። ወይም ደግሞ እሱ ላይ ደግሞ IUI የምንለውን አማራጭም መጨመር ይቻላል። ካልተሳካ ወደ ከፍ ወዳሉት ወደና IVF መሄድ ይቻላል። ለምሳሌ ደግሞ ሁለቱም ቱቦ ዝግ የሆኑባት ሴት ላይ ኦቭዩሌሽን ኢንዳክሽን የምንለውን ብቻ መጠቀም አንችልም። ቀጥታ የተሻለ አማራጭ የሚሆነው IVF የምንለው አማራጭ ነው። ስለዚህ ወደ IVF ይኬዳል። ሌላው ደግሞ የወንዱ የዘር ፈሳሽ ምርመራ ላይ ከፍ ያለ ችግር ተከስቶ ከታየ ዝም ብሎ ኦቭዩሌሽን ኢንዳክሽን ብቻ አይሰጥም። ከዛ ይልቅ IVF እና XC ያልኳችሁን አንድ ላይ ማጣመር ሊፈልግ ይችላል። ስለዚህ የሚደረጉት ህክምናዎች ከተገኘው የምርመራ ውጤት ላይ ተመርኩዞ ነው። አንዳንዴ ደግሞ የሆርሞን መዛባት ብቻ ለዚህ ዳርጎ ሊሆን ይችላል ተብሎ ሲታሰብ ደግሞ የሆርሞን ማስተካከያ መድኃኒቶች ይሰጡና በኖርማል ግንኙነት እርግዝና ሊፈጠር ይችላል። ስለዚህ በተገኘው የምርመራ ውጤት ላይ ተመስርቶ ነው ህክምናው የሚደረገው። ስለዚህ እንደ ማጠቃለያ ስንወስድ ከዓመት በላይ እርግዝና እምቢ ካላችሁ ምርመራ የተለያዩ ምርመራዎች ይደረጋሉ። ምርመራው ለሁለቱም ነው የሚደረገው። ስለዚህ በጋራ ሄዶ መታየት ያስፈልጋል። የሴቷ ችግር ብቻ አይደለም እና ከዛ በኋላ የተለያዩ የሚደረጉ የህክምና አማራጮች ይኖራሉ።
እነሱን በመጠቀም የማርገዝ እድል እንዲጨምር ይደረጋል። ለዛሬ ያዘጋጀሁላችሁ ርዕሰ ጉዳይ ይሄን ይመስል ነበር። ብዙ ጠቃሚ ጉዳዮችን እንዳገኛችሁበት ተስፋ አደርጋለሁ። ሌሎችም ቪዲዮዎች ሲለቀቁ ደግሞ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። ቀጣይ እስክንገናኝ ቸር ሰንብቱ። አመሰግናለሁ።